መንፈስ ቅዱስ ይርዳን። ድንግል ማርያም የአቤል የዋህት፣ የኢዮብ ትዕግስት፣ የኤልያስ መና፣ የሙሴ ደመና፣ የጸባጦት ዘሲና፣ የተዋህዶ አለኝታ፣ የዘካርያስ ደስታ፣ የመለኮሳት ጥግ፣ የደካሞች ምርኩዝ፣ የአርያም ንግስት፣ የፍቅር እመቤት፣ የይስሐቅ ማዛ፣ የያዕቆብ መሰላል፣ የኖህ መርከብ፣ የሴም ቡራኬ፣ ማይደረ መለኮት፣ እርግቤ ይቤላ፣ እናት ሲሏት ድንግል፣ ድንግል ሲሏት እናት፣ ማር ሲሏት የምድር፣ ያም ሲሏት የሰማይ፣ የሰማዕታት አክሊላቸው፣ የመላእክት እህታቸው፣ የነገስታት ዘውዳቸው፣ የቅዱሳን ሀገራቸው፣ የሚልክያስ ንጽሕት አዳራሽ፣ ጽንስን ከድንግልና ጋር የተናገረላት፣ ዳንኤል ያለ ርካቤ መውለድን የመሰከርላት፣ ፋራን የምትባል የዕንባቆም ተራራ፣ የተዘጋች ሕዝቅኤል ደጅ፣ የታተመች ገነት፣ የእዝራ መሰንቆ፣ ምዕራፈ ቅዱሳን፣ መዝገበ ጸሎት፣ ሰዓሊተ ምሕረት፣ አቁራሪተ መዓት፣ ንጹሕ ስጋ፣ ንጹሕ ነፍስ፣ ንጹሕ ልቦና፣ አባ ሕርያቆስ፣ ቅዱስ ኤፍሬም፣ ቅዱስ ያሬድ፣ አባ ጽጌ ድንግል፣ ዮሐንስ አፈወርቅ ስለ ንጽህናዋ፣ ስለ ቅድስናዋ፣ ስለ እናትነቷ፣ ስለ አዛኝነቷ አወድሰው ዘምረው ጽፈው ያልጠገቡላት የንጉሥ ክርስቶስ እናቱ የሊባኖስ ሙሽራ እቴ ሙሽራዬ እመ አምላክ የግሼኗ ማርያም 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 ብለን ስሟን ጠርተን የማንጠግባት ድንግል ማርያም እቅፍ ድግፍ ታድርጋችሁ፣ ከጥላ ዲያብሎስ ወጥመድ ትከልላችሁ። ገናናው ቅዱስ ሚካኤል ጥበቃው አይለያችሁ። ገናናው ቅዱስ ገብርኤል ጥላ ከለላ ጋሻ መከታ ይሆናችሁ። የበላይ ሰልፍ እመቤት ያዕቆብ ሰዓት የአብርሃም ድንኳን በላይኛው ቤት ዋስ ጠበቃ ጋሻ መከታ ከለላ ትሆናችሁ። የዶኪማስን ቤት ያየች የጎበኘች የተመለከተች ለልጇም ያስባረከች የጎደሎን የሚያስሞላች በእናንተ ቤት በሕይወታችሁ በኑሯችሁ በጓዳችሁ በአገልግሎታችሁ በስራችሁ በስደታችሁ አለው ትበላችሁ፣ በጎደሎ ታስሞላላችሁ፣ ባለው ታስባርክላችሁ፣ በሌለው ታሰጣችሁ። የሰው መውደድ የቀና መንገድ ይስጣችሁ። ወራት የአብርሃምን ጽድቅ የላሊበላን ዕድሜ ማቱሳላን ያድላችሁ። በምድር ማግኘትን በሰማይ ገነትን ያዋርሳችሁ። በዚህ እንደተሰበሰባችሁ አምላክ ወላዲተ አምላክ የፍቅር እናት በላይኛውን ቤት ሰብስባችሁ ጅማሬያችሁ ሳይሆን ፍጻሜያችሁ ያማረ ይሁን። ከተዋህዶ በረት አይለየ ማይጠፍቱ ሃይማኖት ለውጡ የሚል አያምጣብን። ሀገራችን ኢትዮጵያን ዳሯን እሳት መሀሏን ገነት አድርገው ይጠብቅልን። ከምናየው ከምንሰማው ነገር ሁሉ በቃ ይበለን። ፍቅር አንድነትን እንደ ሸማ ያላብሰን። የቀድሞዋን ኢትዮጵያን ይመልስልን። እንደ ወይራ ጠንክራችሁ እንደ ዋርካ ሰፊ ያድርጋችሁ። በዛች ዕለት በዛች ቀን ፍየሎች በግራ በጎች ደግሞ በቀኝ የሚቆምባ ቀን እንደ ኃጢአታችን እንደ በደላችን እንደ ክፋታችን ሳይመለከት እኛንም ከበጎቹ ይደምረን። ጆዬ በእውነት በጣም ነው የማመሰግነው። ሰዓትህን መስዋዕት አድርገህ ስለሰጠኝ አምላክ ታክብርልኝ። ጎንበስ ብዬ እግዚአብሔር ያክብርልኝ። ቃልዬ በጣም ነው የማመሰግነው። ግን አንድ ጥያቄ ልጠይቅሽ። እግዚአብሔር ቃልዬ ቤተክርስቲያን ውስጥ አገልጋይ ነሽ አይደል ብዬ አስባለሁ። ኧረ ተገልጋይ ነኝ። ለመሰለሽ በቃ አገላለጽሽ እያንዳንዱ ምናምን ለመጀመሪያ ጊዜ ነው እንደዚህ እየሰማሁት። ለዛ ነው